አሁን በደረሰን መረጃ ለሴት ቤተሰቦች የሚሰጥ ጥሎሽ ያለ ዕድሜ ጋብቻ እያባባሰ መሆኑ ተገለጸ። በተለያዩ የኢትዮጵያ አካባቢዎች ሴት ልጅ ስትዳር ለቤተሰቦቿ ብዛት ያላቸው የቁም እንስሳቶችና የተለያዩ ንብረቶች ሀብቶች በጥሎሽ መልኩ የሚቀርብ መሆኑ ጥሎሽ ለማግኘት የሚደረግ አካሄድ ያለ ዕድሜ ጋብቻ እያባባሰ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሀዱ ሬዲዮ አስታውቀዋል። ከድሮ ጀምሮ ሴት ልጆቹን ገና እድሜያቸው ለአቅመ ሔዋን ሳይደርስ ፈቃደኛ ሳይሆን በቤተሰቦቻቸው አዘጋጅነት አስቀድመው ለጋብቻ የሚያመቻቹበት አግባብ መኖሩን ያነሱት በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ናቸው። ይህም በቁጥር ደረጃ ሲገለጽ ወደ 42 በመቶ የሚሆኑ ሴቶች ልጆች ያለ እድሜያቸው ይዳሩ እንደነበር አስታውሰዋል። አሁን ላይ ግን በተለያዩ ያለ እድሜ ጋብቻ የትምህርት ቤቶች ስርዓቶች ውስጥ ከገባ በኋላ ጎጂ ልማዶች ድርጊት አስወጋጅ ተብሎ በየአካባቢው የተቋቋሙ አካል በመኖሩ እንዲሁም በወንጀል የሚያስጠይቅ መሆኑ መሻሻል እያሳየ እንደሚገኝ ተናግረዋል። በመጨረሻ ቤቱን ፎሎ በማድረግ ሼር በማድረግ